ጋይስ ይሄ ደግሞ ፖይንት አሰባሰብ እንዴት እንደሆነ ባለፈውን ቪዲዮ ሰርቼ ነበር። እንደዚህ ዲፕሊ ያልሰራው ነበር። ይሄን ደግሞ ይዩት። ይሄም እንደምታደርጉት አሁን ተገቡና ያው እዚህ ጋር ማርክ ታደርጋላችሁ። ማርክ ካደረጋችሁት በኋላ ኮፒ ታደርጋላችሁ። ከዛ ትዊተር ላይ ተገባላችሁ ወይም ኤክስ ላይ ተገቡና ምን እንደምታደርጉት ሰርች አድርጋችሁ ታመጣላችሁ አካውንቱ። ያው እዚህ ጋር ጎት ፈንድ ትሬደር የሚል መጥቷል። ፎሎ ታደርጉና እዛው ስክሪንሻት ታደርጋላችሁ። በቃ ስክሪንሻት እዚህ ጋር መጥቶ ደግሞ ምንድነው አፕሎድ ማድረግ ነው። በቃ እዚህ ኮምፕሊት ታስክ ትላላችሁ። ከዛ ሌላውንም ቀጣዩንም እናያለን። እዚህ ጋርም ኤድዋርድ ሚል አለ። የሱ አድሚን ነገር ነው። እዚህ ጋር ስክሪንሻት ካደረጋችሁ በኋላ ምንድነው ፌቨራይት አድርጉ ነው የሚለው። ፌቨራይት የሚለውን መታችሁ ስክሪንሻት ማድረግ ነው። ከዛ ታስክ ኮምፕሊት፣ ከዛ ፔንዲንግ ይልና ከአንድ ቀን በኋላ አፕሩቭ ያደርጋል። ምንድነው በቃ አጠቃላይ ሁሉም ነገር እንደዚህ ተመሳሳይ ናቸው። እንደዚህ አድርጋችሁ ስክሪንሻት እያደረጋችሁ ከዛ ለነሱ ሾው ማሳየት ነው። ከዛ በኋላ እነሱ አይቶ ከአንድ ቀን በኋላ ኢሜል ላይ ይላካል። በቃ እንደዚህ እያደረጋችሁ ሁሉንም ትሰራላችሁ። እኔ ትንሽ የቆየሁት ቪዲዮ ቶሎ ሰራ ነበር። የባለፈው ቶሎ ለቀቀልኝ። ይሄ አንድ ቀን ሆኗል፣ ግን አካውንቱን እስካሁን ሪቪው እያደረጉ ነው። አለቀቁት፣ ፔንዲንግ እያለ ነው እና ለዛ ስለሆነ ትንሽ የቆየሁት። ችግር የለም፣ ያው እንደዚህ ሰርታችሁ ያው ትጠብቃላችሁ። ከዛ እነሱ ፔንዲንግ ሲጨርሱ ምናምን ነገር ይልኩላችኋል። እኔም እየጠበቁት ነው። የባለፈው አልፏል። ያው እንግዲህ ይሄ እስካሁን አላለቀም። ፖይንቱ መስራት ይቻላል። እስቲ ይሄ ከተሳካ ደግሞ ሌላም አለ፣ ሌላም አይጠፋም። ሌላም እናያለን። እንግዲህ እንደዚህ እያደረጋችሁ መጠበቅ ነው። ዲሞ ከመስራት ይሻላል፣ በደንብ ይሻላል ዲሞ ከመስራት። ነገሩ ሪል ነው።